ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ ወይ? አለን ብለናል። እንኳን ለፍልሰታ በዓል በሰላም አደረሳችሁ። ለፍልሰታ ጾም ለእመቤታችን ጾሙ በረከት የምናገኝበት ይሁን እያልኩ ውዶቼ ዛሬ እራት እስቲ ለብ እንስራ። ቀይ ስር አለኝ፣ ካሮት አለኝ፣ ሽንኩርት አለኝ። እዚህ ጋር ደግሞ ጥቅል ጎመን አለኝ። እንደምታዩት ጥቅል ጎመኑ ታጥቦ በማጥለያ ላይ አድርጌው ነው ውሃው እንዲጠፈጠፍ ማለት ነው። እስኪ ራት ለብ እንስራ አብረን። ሽንኩርታችን እንደዚህ ጠበስ አድርገን ከዛ ቀይ ስራችንን እና ካሮታችንን እንጨምራለን። አንድ ላይ እንጠብሳለን ማለት ነው። እሺ ፋሚሊዎች አላችሁ፣ እንዴት ናችሁ? ሰላም ቆያችሁ? እየበረታችሁ ነው። እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል በትንሿ ማንኪያ ሁለት እንጨምራለን። እንዳላችሁ ቅመም ካላችሁ የፈለጋችሁትን ማለት ትችላላችሁ። አያምርም ካላሉ ነገ ጾም ነው እንግዲህ እንጾሙ። መልካም ጾም ይሁንላችሁ የኔ ውዶች። እኛም እንግዲህ እግዚአብሔር እንዳለልን በሰላም ሀገራችን ገብተን ለመጾም ያብቃን እያልኩኝ ውዶቼ አብረን ሰርተን ዛሬ ራሳችን አብረን ነው የምንበላው። እሺ የኔ ማሮች ስለምታበረታቱኝ፣ ሰብስክራይብ ስለምታደርጉኝ፣ ላይክ ኮሜንት ስለምትሰጡኝ ውድ ጓደኞቼ ሁላችሁንም አመሰግናለሁ። እጅ ለእጅ ተያይዘን አብረን እናድጋለን። ሰው የደረሰበትን እንደርሳለን፣ እንፈምሳለን፣ እንሰራለን በዩቲዩብ እና የኔ ውዶች ለማንኛውም ወዳችኋለሁ። አበረታቱኝ በደንብ። ከዚህ የበለጠ ደግሞ ሰው ማለት ነው ምን አለ መሰላችሁ ስለ ማርያም ከማለቱ በፊት ሰራለሁ ካለ ማበረታታት የኛ ኃላፊነት ይመስለኛል። ሰው ከሚወድቅ ወድቆ ከማንሳትና ሲንገዳገድ ሊወድቅ ሲል ከመደገፍ የቱ ይሻላል የሚለውን በማሰብ አግዙን፣ ደገፍ አድርጉን፣ እንስራ። እዚህ ጋር ደግሞ ማጅ እናደርግበታለን። ከዛ ደግሞ ጎመናችንን እንጨምራለን ማለት ነው። እንደዚህ እንትኑ ከተጠበሰ በኋላ ካሮትና ቀይ ስሩ ከተጠበሰ በኋላ ጎመናችንን እናደርጋለን። እሺ አሁን እንግዲህ እንደዚህ ካረግነው በኋላ በእንፋሎቱ ብስል ይላል። ክድን እናደርገዋለን ማለት ነው። በነገራችን ላይ አረብ ሀገር የሌለ ነገር የለም፣ ሁሉም ነገር አለ። እስካሁን ድረስ እኔ አረብ ሀገር ውስጥ ማለት ነው ምን አልሰራሁም ምን አልሰራሽም ብትሉኝ፣ በነገራችን ላይ ክዳን የለውም መጥበሻ። በዚህ ነው የምፈርነው፣ በሌላ ክዳን እንዳሰድቡኝ ፋሚሊዎች። በነገራችን ላይ አረብ ሀገር እስካሁን ድረስ ከመጣሁ 4 አመቴ ነው። ያልሰራሁት ነገር ቢኖረኝ ምንድነው ያልሰራሽው ብትሉኝ፣ ምን አልሰራሁም መሰላችሁ? ጥቁር ጎመን ብቻ አላገኘውም። ጥቁር ጎመን አላገኘውም እንጂ ሁሉንም ነገር ሰርቻለሁ። ጠላ ጠምቄያለሁ፣ እንጀራ ጋግራለሁ፣ ዳቦ ጋግራለሁ። ምንም የሚቀረኝ ኢትዮጵያ ውስጥ ከመጣው ከኢትዮጵያ የቀረብኝ ነገር ቢኖር ምንድነው ጥቁር ጎመን ማለት ነው። የአበሻ ጎመን አልሰራሁም። በቃ ሁሉን ነገር እሰራለሁ። የእውነት ሁሉ ነገር አለ፣ ሁሉ ፉል ነው። እሱንም የአበሻ ጎመኑንም አለ። ዱባይ ላይ የሌለ ነገር የለም። ግን ያኔ ለመጥለብ ያው ብዙም ይሄኛው ሰዎች ሁሉን ነገር ስለሚያመጡ ስለሚሟላ እንሰራለን። ግን ያንን ከዛ ድራይቨሪ ምናምን ከፍለን ማምጣቱ ይከብዳል። እና ሁሉ ነገር አለ። ብሉ፣ ስሩ፣ ተፈወሱ። ብሉ ብለናል፣ ተፈወሱ። ደግሞ እንዳቀሩ ሽራቱ ሲደርስ መታችሁ እንድበሉ። ዋው 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 ዋው! ተአሉ ተፈወሱ። ዋው ታያችኋል እንዴት አባት ነው የሚያምረው። ለብ አረግን። ብሉ፣ እየሰራችሁ ብሉ። እውነት ሁሉ ነገር አለ ማለት ነው። ሁሉ ነገር እውነት ስንፍና ካልሆነ በስተቀር
ነገሩ አንድ ከሆናችሁ ሰርታችሁ ላትበሉ ትችላላችሁ። እኔ ግን ከጓደኛዬ ጋር ሁለት ነን። ተመካክረን ምን እንስራ ብለን እንሰራለን ማለት ነው። እንበላለን። ሩዝ ስንበላ ብዙም አይመቸንም፣ ድርቀት ምናምን የሁሉም ሰው እንትን ነው ይሄ ድርቀቱ ማለት ነው። ሁሉም ሰው ነው የሚያማውና እንደዚህ ጠበስ ጠበስ አድርገን ምናምን እንደዚህ ቶሎ የሚደርስ ነገር እንበላለን ማለት ነው። ሞልቷል። ሁሉም ይሄ በስብሶ ነው የሚጣለው። አንዴ መጥቶ አንዴ ተሰርቶ ከበሉ እነሱ ድጋሚ አይበሉትም። ከምንጠለው ቆሻሻ ውስጥ ሰርተን ብንበላ ምን ችግር አለ? እና ብሉ እየሰራችሁ ተፈወሱ ብለናችሁ